ግን እኔ አሁን ምን እንዳሰብኩ ታውቃለህ? እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ if you know አንተ ፕሮፌሽናል ኤምኤምኤ ውድድር የምታውቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስ እና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው ያ ልጅ። የፕሮፌሽናል አካሄድ ህዝቡ እንዲያውቅ ማለት ነው። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው ይሄን አክል ብር አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። ሴዶ ለምሳሌ 10 ሚሊዮን ብር እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስበው 500 ሺህ ካሰበች 500 ሺህን ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት ነው። ግን እናንተ እንደ ቁማር ቤት የሆነ እንደ ዝም ብሎ እንደ ተራ 1 ሚሊዮን ብር አለው 800 ሺህ ብር ላሸነፈ ይወስዳል 200 ሺህ እንደዛ አይባልም። ፕሮፌሽናል አካሄዱ እንደዚህ አይደለም። ለምን ሁለቱም ለፍተው ነው የሚመጡት። ሴዶም ለፍቶ ይመጣል፣ እንቁራሪቷም ለፍታ ትመጣለች። ከሴዶ የሚገኘው የቢዝነስ የገንዘብ አለ፣ ከዛም ከእንቁራሪቱም የሚመጣ ገንዘብ አለ። በዚህ አካሄድ ነው ፕሮፌሽናል መንገድ የሚኬደው እንጂ የእናንተ መንገድ የገንዘብ አሰጣጡ መንገድ ግን ምንም ፕሮፌሽናል አይደለም። ህዝቡ እንዲያውቀው ምንም ፕሮፌሽናል አይደለም። ፕሮፌሽናል ተገዝተህ ነው የምትመጣው። አሁን ለምሳሌ በቦክሲንግ ለምን አላመጣለህ? ተገዝተሃል እኮ አሁን ለምሳሌ ለተሸነፈ 1 ሚሊዮን እሺ አስጨርሰኝ መጀመሪያ አስጨርሰኝ። ለምሳሌ ቦክሲንግ ላይ እንይ ታይሰን ፉሪና ከዚህ በፊት አሌክሳንደር ኡዚክ ተጫውቶ ነበር። ከዛ ታይሰን ፉሪ የተቀመጠለት ብር ስንት ነው? 150 ሚሊዮን ዶላር ነው። አሌክሳንደር ኡዚክ ደግሞ የተቀመጠለት ብር ስንት ነው? 20 ሚሊዮን ዶላር ነው። ያሸነፈው ማን ነው? አሌክሳንደር ኡዝጊ ነው። ግን ቦነስ ትንሽ ያገኘ። ገንዘብ ያገኘው ማን ነው? ታይሰን ፉሪ። ለምን? ቢዝነሱ ያመጣው ማን ስለሆነ? ታይሰን ፉሪ ስለሆነ ማለት ነው። የፕሮፌሽናል መንገድ አካሄድ ይሄ ነው። ስለዚህ ሴዶ ገንዘቡ እስካመጣው ድረስ ገንዘቡ የሚመጣው በሴዶ ምክንያት እስከሆነ ድረስ ሴዶ 10 ሚሊዮን ብር ይፈልጋል ከናንተ ማለት ነው። የውድድሩ 5 ሚሊዮን እንዳለ ሆኖ 10 ሚሊዮን ይፈልጋል። በዛ አካሄድ ምንሄድ ከሆነ እና አንቺ ዲል እናደርጋለን። ከጌችም ምናምን ካለ ህዝቡም ይወቅ። በዚህ መንገድ እንሄዳለን። እኔ ከፈለጋችሁ በዚህ መንገድ ነው የሚሄደው። የኔ አቋም ይሄ ነው። ገብታችኋል አይደል? ሌላውን ማጫወት ትችላላችሁ። ከዛው ይሄ ነው ማውራት ትችላላችሁ።